ከዓመት ገደማ በፊት እነዚህ ቁጥሮች በበርካታ ኢትዮጵያውያን ዘንድ አነጋጋሪ ነበሩ። 369 ምክንያቱም በኢትዮጵያ ዝነኛ ከሚባሉት ሙዚቀኞች መካከል አንዱ የሆነው ሮፍናን የአልበሙን ርዕስ 369 በሚል ቁጥር ወክሎ አሳትሞ ነበር። ለመሆኑ የሮፍናን የአልበሙ መጠሪያ 369 የሚሉት ቁጥሮች ምንን የሚወክሉ ናቸው? ለምንስ እንዲህ አነጋጋሪ ሆኑ? የሚለውን በዛሬው ፕሮግራሜ በስፋት የምቃኝላችሁ ይሆናል። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አነጋጋሪና አስገራሚ የሆኑ ፕሮግራሞችን እንድታገኙ እጋብዛችኋለሁ። ወደ አነጋጋሪዎቹ ቁጥሮች እንመለስ። 369 ውልደቱ በራሱ አነጋጋሪ ነበር ይለናል የታሪኩ ጅማሮ። ምክንያቱም የተወለደው ከባድ መብረቅ ከቀላቀለ ዝናብ እኩል ነበረ። ልክ እንደተወለደ ከባድ መብረቅ በሆስፒታሉ አቅራቢያ መጣሉ መጥፎ ዕድል መገለጫ ተብሎ ነበር። እናቱ ግን የጥሩ ዕድል መገለጫ እንጂ እንዴት መጥፎ ሊሆን ይችላል? እንዲያውም ብርሃን የሚታየኝ ስትል አስተባበለች። ታዲያ ይህ ከመብረቅ እኩል የተወለደው ልጅ ይባላል። ገና በ1901 ነበር ስለ ዘመናዊዎቹ ስማርት ስልኮች ጭላንጭል ዕውቀት የነበረው። አሁን ዓለማችን የምትጠቀምባቸውን እንደ ኢንዳክሽን ሞተር፣ ሪሞት ኮንትሮል፣ ዩኒየን አምፖሎች፣ ባለ 3 ፌዝ ኤሌክትሪክ ኃይልን ጨምሮ ከ25 የሚልቁ ትልልቅ ፈጠራዎችን በስሙ አስመዝግቦ በአሁኑ ሰዓት ያለውን የሰው ልጅ እሱ ከፈጠራቸው ቴክኖሎጂዎች ውጪ ለመኖር እንዳይችል ያደረገ ትልቅ ተመራማሪ ነው ኒኮላ ቴስላ። ታዲያ ይህንን ሁሉ ግኝት ያገኘው አነጋጋሪው ኒኮላ ቴስላ በአንድ ነገር ውስጡ ይሳብ እንደነበር ደጋግሞ ይናገራል። በቁጥሮቹ 369 ይህንንም ሲናገር በ3፣ 6 እና 9 ያላቸውን ዋጋ ብታውቁ ዓለምን ትይዟት ነበር ይላል። ዓለማችንና በውስጡ ያሉትን ነገሮች በጠቅላላ በሬሾ ወይም በቋሚ ቀመር ጥንቅቅ ብለው መሰራቱን የሚያምነው ኒኮላ ቴስላ የሰው ልጅ ከአጽናፈ ዓለም ጋር ሌሎችንም በምድራችን ያሉ ተፈጥሮችን በጠቅላላ ይህንኑ ሬሾ ይከተላሉ የሚለው ኒኮላ ቴስላ ነገሮች በ3 እንደሚጸኑ በመግለጽ ስለ ቁጥሮቹ ተፈጥሮ በማስተማር ይጀምራል። በዚህም ምስክር ነገሮች በፖዚቲቭ፣ ኔጌቲቭ እና ኒውትራል ኃይል የተሞሉ መሆናቸውን ይገልጻል። የሰው ልጅ እንኳን የሚከተለው መንገድ ውልደት፣ ሕይወትና ሞት መሆኑን በክርስትናው ዓለምም 3 የብዙ ነገሮች መገለጫ ሆኖ መታየቱን ያነሳል። ጌታ ኢየሱስ ክርስቶስ በተሰቀለ ሰዓት ከቀኝና ከግራው የተሰቀሉትን ሰዎች ጨምሮ የመስቀሎቹ 3 መሆን፣ ሥላሴዎች ሦስትነት፣ ኢየሱስ ክርስቶስ ከ3 ቀናት በኋላ መነሳቱ፣ 33 ዓመት በምድር ላይ መኖሩ ብቻ ተፈጥሮ ከ3 ቁጥር ጋር የተቀናጀች ነች የሚለውን የኒኮላ ቴስላን ሐሳብ የሚያመለክቱ ነጥቦች ሲሆኑ 3 ቁጥርን በሚመለከት በቅዱሳት መጻሕፍት ብዙ እንደተጻፈም ይገልጻል። ታዲያ 6 እና 9ስ ምን አገናኛቸው የሚል ጥያቄ ማንሳታችን አይቀርም። ስለ እነዚህ ቁጥሮችም ሲገልጹ የፊዚክስና የሂሳብ ቀማሪዎች እንዲህ ይላሉ። ይህንን ነገር አስቡት። አንድ ሙሉ ክብ 360 ዲግሪዎች አሉት። 3 ሲደመር 6 ሲደመር 0 9 ይሆናል ይላሉ። እርሺ በመቀጠል ያለው ሙሉ ክብ በግማሽ ብናካፍለው 180 ዲግሪ ይኖረዋል። 1 ሲደመር 8 ሲደመር 0 እኩል ይሆናል 9 የሚለውን ውጤት ይሰጠናል። አሁንም በድጋሚ ይህንኑ ግማሽ ክብ ለሁለት ብናካፍለው 45 ዲግሪ የሚሰጠን ሲሆን 4 ሲደመር 5 ስናረገው 9 ይሰጠናል ይላሉ። ይህንን ሂሳብ በተደጋጋሚ መስራት አንድ አይነት ውጤትን ያስገኛል፣ 9ን። ታዲያ ክብ ማለት አንድ የማያልቅ ወይም ኢንፋይናይት የሆነ ነገርን አመላካች ሲሆን ዓለም የብርሃን ፍጥነት ይህ ነው ስትል ያስቀመጠችውን ልኬት ቁጥሮችም በመጨረሻ ተደምረው ቁጥሩ 9ን የሚሰጡ ናቸው። በቀን ውስጥ ያሉት እያንዳንዱ ሰከንድና ደቂቃዎች ተደምረው መጨረሻ ላይ የሚያስገኙት ውጤት አመናችሁም አላመናችሁም 9 ነው ይላሉ የሂሳብ ቀማሪዎች። በቀን ውስጥ 1400 ደቂቃዎች አሉ። 1 ሲደመር 4 ሲደመር 4 ሲደመር 0 ስናረግ 9ን ይሰጠናል። በተመሳሳይ በወር ውስጥ ያሉትን ደቂቃዎች ማለትም 43200 ደቂቃዎችን እርስ በርስ ብንደምር ወይም 4 ሲደመር 3 ሲደመር 2 ብናረግ 9ን እንደሚሰጠን የፊዚክስ ቀማሪዎቹ ይገልጻሉ። የሰው ልጅ የእርግዝና ጊዜም በራሱ 9 ወራት መሆኑ ተፈጥሮና 9 አንዳች ግንኙነት እንዳላቸው ማመላከቻ ነው የሚለው የኒኮላ ቴስላ ሕግ ነው። ባለ 3 ማዕዘን የውስጡ አንግሎችም ሲደመሩ
180 ዲግሪ ይሰጣሉ። እዚህ ስሌትም 1 ሲደመር 8 ሲደመር 0 9 የሚለውን ይሰጠናል። ባለ 4 ማዕዘን ቅርጽም ቢሆን ደግሞ የማዕዘኖቹ ድምር 360 ዲግሪ ቢሆን 3 ሲደመር 6 ሲደመር 0 አድርገን እርስ በርስ ምንደምራቸው ውጤቱ ያው 9 ነው። ባለ 5 ቅርጹ ፔንታጎንም የውስጡ ማዕዘኖቹ ስሌት 540 ዲግሪ ሲደመሩ እርስ በርስ ማለትም 5 ሲደመር 4 ሲደመር 0 ራሱን 9 ይሰጠናል። 720 900 1080 እያሉ የሚቀጥሉት የሄክሳጎን ሄፕታጎን እንዲሁም ኦክታጎን በጠቅላላ መጨረሻቸው ላይ የሚያስገኙት የድምር ውጤት ተመሳሳይ ያንኑ 9 ነው። የጨረቃ ዲያሜትር ወይም የወገብ ርዝመት 2160 ማይል ሲሆን እርስ በርስ ስንደምረው ማለትም 2 ሲደመር 1 ሲደመር 6 ሲደመር 0 9ን ይሰጠናል። ብቻ ምን አለፋችሁ ከተፈጥሮ ጋር የተያያዙ ነገሮች የስሌታቸው ጫፍ በአጠቃላይ 3 6 እና 9 ናቸው ይላሉ። በሌላ ቀመር የነገሮች ሁሉ ጅማሮ የሆነው ሴል ተፈጥሯዊ በሆነ መንገድ ራሷን እያባዛች እንደምትበዛው በማለት ያስረዳሉ። አንዷ ወደ 2 ሁለቱ ደግሞ ወደ 4 አራቱ ደግሞ ወደ 8 እያለ የሚሄደውን ያክል የቁጥሮቹም ሂደት ፊዚክሱ ደብሊንግ ስኩዌርስ ሲል የሚጠራቸው ሲሆን አንድ ሙሉ የሆነ መልቲሴኩላር ኦርጋኒዝም የሚገኘው በዚህ መንገድ እንደሆነ ባዮሎጂውም ይደግፈዋል። እኔ ለዚህ ፕሮግራም በሚስማማ መልኩ ቀለል አድርጌ ወደ እናንተ አቀረብኩት እንጂ ሁኔታው በብዙ ማስረጃዎች ውስብስብና በሰፊው መልኩ የሚያስረዱት ሂደትም አለው። ታዲያ የቴክኖሎጂ ባለሙያው ኒኮላ ቴስላ ስለነዚህ ቁጥሮች ከሌሎች ቁጥሮች የተለዩ መሆናቸውን ከገለጸ በኋላ እነዚህን ከተፈጥሮ ጋር ትስስር ያላቸውን ቁጥሮች በመጠቀሙ ረገድ መንገዱንም በዝርዝር አስቀምጧል። ካስቀመጣቸውም ቀመሮች መካከል እነዚህን 3 ዋና ዋና ፍላጎታችሁን በማስታወሻ ደብተራችሁ ላይ ጻፉ ይላል። ፍላጎታችሁን ወይም መሆን ማግኘት የምትፈልጉትን ነገር በማስታወሻችሁ ውስጥ ከጻፋችሁት በኋላ የ3 የ6 እና የ9ን ቀመር መከተል ነው ይላል። በቀን ውስጥ 6 ጊዜ በተደጋጋሚ እነዚህን ነገሮች መከለስ ይኖርባቸዋል የሚለው ኒኮላ ቴስላ ሁሉም ነገር ኃይል፣ ንዝረትና ድግግሞሽ ነው የሚለውን ሐሳብ ለማጽናት አንድን የምትፈልጉትን ነገር ወደ ራሳችሁ ለማምጣት ቀኑን ሙሉ እርሱን ማሰብ በመመላለስ ይኖርባቸዋል። ታዲያም 3 የጻፍናቸውን ነገሮች በቀን ውስጥ ለ6 ጊዜ ምንድን የምናደርጋቸው መመልከት ብቻ ነው ብሎ የሚነሳውም ጥያቄ ወደ ኒኮላ ቴስላ 3ኛው ሕግ ይወስደናል። 3ቱን ነገሮች በቀን ውስጥ ለ6 ጊዜ ለእያንዳንዱ 9 ሰከንድ በመስጠት ወደ አእምሮ መክተት ወይም በጥልቀት ማሰብ ወይም በእንግሊዘኛው አጠራር ቪዥዋል ማድረግ ይጠበቅብናል። 9 ሰከንድ በእነዚህ ቁጥሮች የሚፈልገውን ነገር በየቀን ውስጥ እየደጋገመ የሚያስብ ሰው ያንን ነገር የመላበስ የወደፊት ኃይል ይሰጠዋል ይላሉ። ይህንንም ከሳይንሱ ጋር ለሚያስማሙ ሰዎችና ስለ ሁኔታው ለሚያብራሩ ሰዎች ለቀረቡ ጥያቄዎችም ሲሰሩ ልክ ስፖርት እንደሚሰራ ሰው ነው ይላሉ። ስፖርት ለተከታታይ ቀናት ከተሰራ በኋላ ልክ እንደምንላበሰው ሁሉ የምንፈልጋቸውም ነገሮች በአጠቃላይ ወደኛ የሚመጡበት መንገድ በዚህ መልኩ ወይም በልምምድና በሂደት እንደሆነ ይናገራሉ። ሰውን ለማወቅ መለማመድና በየጊዜው ማየት ያስፈልጋል። ትዳር ለመመስረት እንዲሁ አብረን የምንኖረውን ሰው ማወቅ መለማመድ እንደሚያስፈልገው ሁሉም የኒኮላ ቴስላ ቀመሮችም ልክ እንደዚሁ በልምምድና በድግግሞሽ የሚመጡ ናቸው በማለት ያስረዳሉ። ይኸውና እንግዲህ አወዛጋቢ የሆኑት 3 6 9 የሚሉት የተመራማሪው የኒኮላ ቴስላ ቀመሮች ቁጥራቸው እያንዳንዶቹ እነዚህን የሚወክሉ ተደርገው እንደተቀመጡ ከራሱ ከኒኮላ ቴስላና ከሌሎችም ሳይንስና ምርምር ከተሰራባቸው ድረገጾች ያገኟቸው መረጃዎች ይህንን ይጠቁማሉ። እናንተስ በጉዳዩ ላይ ምን ሐሳብ አላችሁ? ሐሳብ አስተያየቶቻችሁን ኮሜንት ላይ እንድታሰፍሩ ጋበዝኩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። የዛሬውን ፕሮግራም እዚህ ላይ ያበቃው። በነገው ዕለት በሌላ ፕሮግራም ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።